አንድ ፎቶግራፍ አንሺ ለጥሩ ፎቶ ሲል ምን ያህል ጊዜ መጠበቅ አለበት? 1 ደቂቃ፣ 10 ደቂቃ ወይስ ግማሽ ሰዓት? ኬቪን ካርተር ለ20 ደቂቃ ያክል ጠብቆ ነበር። ከፊቱ አንዲት ለሞት የቀረበች ሕፃን አሸዋ ላይ ተዘርራለች። ከጀርባዋ ደግሞ አንድ ግዙፍ አሞራ የእሷን መሞት ይጠባበቃል። ኬቪን ግን ካሜራውን አቀባብሎ ትክክለኛውን ቅጽበት ይጠብቅ ነበር። ያቺ ሰከንድ ኬቪን ካርተርን የዓለማችን ትልቁን የፑልቲዘርን ሽልማት አጎናጸፈችው። ግን ደግሞ ያቺው ሰከንድ ወደ ገዛ ራሱ ሞት መራችው። ዛሬ የምናየው ስለ ስኬት አይደለም። ዛሬ የምናየው እንዴት አንድ ፎቶግራፍ የአንድን ሰው ሕይወት ቀስ በቀስ እንደበላው ነው። መጋቢት 1993 ሱዳን በሲኦል ውስጥ ነበረች። ምግብ የለም፣ ውሃ የለም። ኬቪን ካርተር እና ጓደኛው ጆ ሲልቫ በተባበሩት መንግስታት ድርጅት አውሮፕላን አይወድ ወደምትባል ትንሽዬ መንደር ሲደርሱ የገጠማቸው ነገር ከሰው አእምሮ በላይ ነበር። ከአውሮፕላኑ እንደወረዱ የሰሙት ድምፅ የሰዎች ለቅሶ ሳይሆን የሞት ዝምታ ነበር። ኬቪን ለዓመታት በደቡብ አፍሪካ ፖለቲካ ውስጥ ጥይት ሲያልፍበት የኖረ ሰው ነው። ሞትን ያውቀዋል። ግን የሱዳን ረሃብ የተለየ ነበር። እዚህ ጋር ጠላት ጥይት አይደለም፣ ጠላት ረሃብ ነበር። ኬቪን ከአውሮፕላን ማረፊያው አካባቢ ራቅ ብሎ ወደ ጫካው አመራ። በዛ ሰዓት ነበር ያንን ድምፅ የሰማው። ዝቅተኛ፣ የሚቆራረጥ፣ ህመምን የያዘ የህፃን ልጅ የማልቀስ ድምፅ። ኬቪን ቁጥቋጦ ውስጥ ሲገባ ያየው ነገር ማንኛውንም ሰው የሚያደነዝዝ ነበር። አንዲት አጥንቷ የረገፈ ትንሽ ህፃን ወደ ምግብ ጣቢያው ለመድረስ እየዳኸች ነው። አቅም የላትም። በየጥቂት ሰከንዱ ግንባሯን አሸዋ ላይ አሳርፋ ተተነፍሳለች። ልክ በዛ ሰዓት አንድ ግዙፍ አሞራ ከሰማይ ወረደ። ከህፃኗ ጥቂት ሜትሮች ርቆ አረፈ። ኬቪን እዚህ ጋር ነው ትልቅ ውሳኔ ላይ የደረሰው። እሱ ጋዜጠኛ ነው ወይንስ ሰው? ህፃኗን አንስቶ መርዳት ነበረበት ወይንስ ዓለም ይህን ግፍ እንዲያይ ፎቶውን ማንሳት? ኬቪን ካሜራውን አነሳ። አሞራው ክንፉን እንዲዘረጋ ለ20 ደቂቃ ያህል በትዕግስት ጠበቀው፣ ፍጹም የሆነውን የሞት ምስል ለመቅረጽ። በመጨረሻም ፎቶ ተነሳ። አሞራው አልበረረም። ኬቪን ሕፃኗን አላነሳትም። ፎቶውን አንስቶ አሞራውን ካባረረ በኋላ ኬቪን ከአንድ ዛፍ ስር ተቀመጠ። ሲጋራውን ለኮሰ። ማልቀስ ጀመረ። አምላኬ ሆይ እዚህ ምን እያደረግኩ ነው ብሎ ራሱን ጠየቀ። ግን ያ ምስል ቀድሞውኑ በካሜራው ፊልም ላይ ታትሟል። ያ ምስል በሳምንታት ውስጥ በኒውዮርክ ታይምስ ጋዜጣ ላይ ሲወጣ መላው ዓለም በድንጋጤ ይወድቃል። ነገር ግን ያ ምስል ለኬቪን ታዋቂነትን ብቻ አልነበረም ያመጣለት፣ የህሊና እስርን እንጂ። ዓለም ሁሉ አንድ ጥያቄ ጠይቀው ጀመር። ፎቶውን ካነሳ በኋላ ሕፃኗ ምን ሆነች? የሱዳኑን ፎቶግራፍ ትርጉም ለመረዳት በመጀመሪያ ኬቪን ካርተር ከየት እንደመጣ ማወቅ አለብን። ወደ 1990ዎቹ ደቡብ አፍሪካ እንመለስ። አፓርታይድ ሊያከትም ተቃርቧል። ነገር ግን ሀገሪቷ በደም እየታጠበች ነበር። ኬቪን እና ሶስቱ ጓደኞቹ ኬን ኦስተርብሮክ፣ ግሬግ ማሪኖቪች እና ጆ ሲልቫ ዘ ባንግ ባንግ ክለብ ተብለው ይጠሩ ነበር። ለምን መሰላችሁ? ጥይት ወደሚተኮስበት፣ ሰው ወደሚታረድበት፣ እሳት ወደነደደበት ቦታ ቀድሞ የሚደርሱት እነሱ ነበሩ። ኬቪን ዝም ብሎ ፎቶግራፍ አንሺ አልነበረም። እሱ የጦርነት አውሬ ነበር። ሞትን በቅርብ ርቀት እያየ የሰውን ስቃይ በሌንሱ ውስጥ እያስተካከለ መኖር ልማዱ ሆኖ ነበር። ፎቶ በቂ ካልሆነ ወደ ትዕይንቱ በበቂ ሁኔታ አልቀረብክም የሚለውን የታዋቂውን የሮበርት ካፖንን መመሪያ በሕይወቱ ይተገብረው ነበር። ነገር ግን ይህ ቅርበት በውስጡ ትልቅ ጠባሳ ጥሎበታል። ወደ 1993 መጋቢት እንመለስ። ኬቪን ከሱዳን ተመልሶ ፎቶን ለኒውዮርክ ታይምስ ሸጠ። መጋቢት 26 ቀን 1993 ፎቶ በጋዜጣ ላይ ወጣ። በዚያው ሌሊት የዓለም ስልክ መጮህ ጀመረ። ዓለም ደነገጠች። ሰዎች ለረሃብተኞች እርዳታ እንዲያደርጉ ቀሰቀሰ። ኬቪን በአንድ ጀንበር ዝነኛ ሆነ። ነገር ግን ዝናው ብቻውን አልመጣም። ጋዜጣው በሺዎች የሚቆጠሩ ደብዳቤዎችን ተቀበለ። ጥያቄው አንድ ብቻ ነበር፣ ያቺ ሕፃን ምን ሆነች? ኒውዮርክ ታይምስ ሕፃኗ ወደ ምግብ ጣቢያው መሄድ የሚያስችል አቅም ነበራት፣ ነገር ግን መጨረሻዋ ምን እንደሆነ አይታወቅም የሚል አጭር ማስታወሻ ወጣ። ያኔ ነበር የሰዎች ቁጣ ወደ ኬቪን የዞረው። ለምን አላነሳሃትም? ለምን ፎቶውን ብቻ አነሳ? አንተም እንዳሞራው ጨካኝ ነበርክ የሚሉ ትችቶች ከየአቅጣጫው መጎረፍ ጀመሩ። ሚያዝያ 1994 ኬቪን ካርተር ስልክ ተደወለለት። የጋዜጠኝነት ከፍተኛ ክብር የሆነው የፑልቲዘር ሽልማት ማሸነፉ ተነገረው። ማንኛውም ጋዜጠኛ ሊያገኘው የሚመኘው ትልቅ ስኬት። ነገር ግን በኬቪን ቤት ደስታ አልነበረም። ሽልማቱን ባሸነፈ በጥቂት ቀናት ውስጥ የቅርብ ጓደኛው ኬን ኦስተርብሮክ በደቡብ አፍሪካ ግጭት ውስጥ በጥይት ተመቶ በኬቪን እጅ ላይ ሕይወቱ አለፈች። ኬቪን ራሱን መውቀስ ጀመረ። ለምን እኔ አልሞትኩም? ለምን ኬን ሞተ?
በአንድ በኩል የዓለም ክብርና ሽልማት፣ በሌላ በኩል ደግሞ የጓደኛው ህልፈትና የዛች ሕፃን ልጅ ፎቶ በአእምሮ መመላለስ ጀመሩ። ኬቪን በክብር ማማ ላይ ሆኖ ወደ ጥልቁ ገደል እየተመለከተ ነበር። ያሸነፈው ሽልማት የክብር ምልክት ሳይሆን የሰራውን ስህተት በየቀኑ የሚያስታውሰው መራራ ጽዋ ሆነበት። የፑልቲዘር ሽልማቱን ከተቀበለ በኋላ ኬቪን ወደ ደቡብ አፍሪካ ተመለሰ። በዓለም ፊት ስኬታማ ቢመስልም በውስጡ ግን እየፈራረሰ ነበር። የጓደኛው የኬን ሞት ብቻ ሳይሆን ያቺ በሱዳን አሸዋ ላይ ተደፍታ የነበረች ሕፃን ምስል በየቀኑ በህልሙ ትመጣበት ጀመር። ኬቪን ለጓደኞቹ ሲያወራ ያችን ሕፃን ማቀፍ ነበረብኝ እያለ በየቀኑ ያለቅስ ነበር። የሰዎች ወቀሳ ደግሞ እንደ እሳት ያቃጠለው ነበር። አንተ ሁለተኛ አሞራ ነህ የሚለው ቃል በጭንቅላቱ ውስጥ ሌት ተቀን ያስተጋባል። ዝናው ወደ መረገም ተቀየረ። ኬቪን ከሰዎች መራቅ ጀመረ። በእጽና በሱስ ራሱን ለመደበቅ ሞከረ፣ ግን ከገዛ ህሊናው ማምለጥ አልቻለም። ሐምሌ 27 ቀን 1994 ኬቪን ጠዋት ከቤቱ ወጣ። ያን ቀን በጣም ተረብሾ ነበር። መኪናውን እየነዳ ሕፃንነቱን ወዳሳለፈበት ከጓደኞቹ ጋር ወደ ተጫወተበት ወንዝ ዳርቻ አመራ። መኪናውን አቆመ። አንድ ረጅም ፓይፕ ወስዶ ከመኪናው የጭስ ማውጫ ጋር አያያዘው። ሌላኛውን ጫፍ ደግሞ በመስኮት በኩል ወደ መኪናው ውስጥ አስገባ። መኪናውን አስነስቶ ሙዚቃውን ከፈተ። ከዚያም በዝግታ ጋደም አለ። ኬቪን ከመሞቱ በፊት አንዲት ማስታወሻ ትቶ ነበር። ያቺ ማስታወሻ የአንድን ሰው ስብራት ሙሉ በሙሉ የምታሳይ ነበረች። እንዲህ የሚል ቃል ሰፍሮባታል። በእውነት አዝናለሁ። የህይወት ህመም ከደስታው በላይ ሆኖብኛል። የገደልኳቸው፣ የቆሰሉ፣ የተራቡና የሚሰቃዩ ሕፃናት ምስል ሁሌም በዓይነ ህሊና ይመጣሉ። ያየኋቸው ግድያዎችና አስክሬኖች ሰላም ነስተውኛል። ኬቪን በ33 ዓመቱ አረፈ። የገደለው ግን የመኪናው ጭስ ሳይሆን በካሜራ የቀረጻቸው የዓለም ግፎች ነበሩ። ከኬቪን ሞት ከዓመታት በኋላ አንድ እውነት ተገለጠ። ያቺ ፎቶግራፍ ላይ ያለች ሕፃን ሴት ሳይሆን ወንድ እንደነበረና ስሙም ኮንግ ኒዮንግ እንደሚባል ታወቀ። ኮንግ ያኔ አልሞተም ነበር። ኬቪን አሞራውን ካባረረ በኋላ ሕፃኑ ወደ ምግብ ማከፋፈያ ጣቢያው መድረስ ችሎ ነበር። ኮንግ የሞተው ከ14 ዓመታት በኋላ በሌላ በሽታ ነበር። ኬቪን ይህንን እውነት አያውቅም ነበር። ዛሬ ኬቪን ካርተር ታሪክ አንድ ትልቅ ጥያቄ ያጭርብናል። አንድ ጋዜጠኛ መረጃ የማድረስ ግዴታው የት ጋር ያበቃል? ሰብአዊነቱስ የቱ ጋር ይጀምራል? ኬቪን ካርተር ዓለም የሱዳንን ረሃብ እንዲያውቅ ዋጋ ከፍሏል። ነገር ግን ከረሃቡ በስተጀርባ ያለው ምስል የእሱንም ሕይወት አብሮ በልቶታል። የዛሬው ዶኩመንተሪያችን ይህንን ይመስላል። እናንተስ ምን ትላላችሁ? ኬቪን ፎቶን በማንሳቱ ጥፋተኛ ነው ወይንስ የዓለምን ግፍ ያሳየ ጀግና? ሐሳባችሁን ኮመንት ላይ አስፍሩልኝ። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ ቻው።